አብራችን ጅም እናድርግ። ግን መጀመሪያ የስፖርት ልብስ መልበስ አለብን። ይሄንን የስፖርት ቱታ በጣም ወደዋለሁ። እንትን ነው ከለሩን በጣም ነው የምወደው። ከብዙ ነገሮች ጋር ማችም ያደርጋል። ግን ይሄኛውን ልበስ ወይስ ይሄኛውን አይደል ነው? እቺኛውን እስኪ ሞክራት። እኔ ጂም የምጠቀመው ለእንትን ነው ለጥንካሬና በኋላ ስናረጅ ህይወት መኖር እንዳያስቸግረን ማለት ነው። ህይወት መኖር እንዳያስቸግረን ያስ ይሄ ከለሩ ደስ ይላል አይደል? ከእንትኑ ጋር ከቱታው ጋር ባይ ዘ ዌይ ሄሬን ጸጉሬን እንትን ቀብቼው ነው ቅባት ተቀብቼው ነው በኋላ ላይ ሻወር ስለማድረግ ማለት ነው። እሱን ቪዲዮ ዩቲዩብ ላይ ታዩታላችሁ። ጸጉሬን ምናምን እንዴት እንዳሳደግኩትኝ። ዛሬ ኤክሰርሳይዝ የምናደርገውንም ምክንያታቸውን ለምን ኤግዛክትሊ እነሱን ኤክሰርሳይዝ ምክንያት ለምን እነሱን ኤክሰርሳይዝ ቹዝ ያደረኩበት ምክንያት ዩቲዩብ ላይ ለቀዋለሁ ከፈለጋችሁትኝ። ጫማዬ ቦርሳዬ ውስጥ ነው። ጂም ውስጥ እንሂድ። ሁሌ የሚያስፈልገን ኤርፎን ነው። እኔ ካለ ኤርፎን ጂም መሄድ አልችልም። ምን አዳምጣለሁ? ሙዚቃ አንዳንዴ አዳምጣለሁ። የስ በጣም ብዙ ራፕ የምትፈልጉ እስክስታም ከሆነ አዳምጡ። በጣም በቃ ሞቲቬት የሚያደርጋችሁ ነገር ያስፈልጋል። አንዳንዴም የመጽሐፎች አውዲዮ ቡክ እሱን እየሰማሁ ጂም አደርጋለሁ። እንደሱ ሳደርግ እንደውም ጊዜ በጣም ይሄድብኛል እንዲሄድብኛል ይላል። ሳላስበው ኤክሰርሳይዝን በጠቅላላ ጨርሻለሁ። ስለዚህ አይ ሪኮመንድ ደስ የሚለው ነገር በጣም ብዙ ሰው የለም ዛሬ ጂም ውስጥ። ፊልም ማድረግ እችላለሁ እንትን ሳልል ሼም ሳይወስደኝ ሼም ሳያደርገኝ። እንቀጥል።